ሃይ ሰላም እንዴት ናችሁ? ዛሬ ደግሞ ሁለተኛውን ቪዲዮ ተከታዩን ቪዲዮ በ15 ቀን ውስጥ ያለ ምንም ወጪ እንዴት አድርገን ቢዝነስ እንደምንጀምር የሚያሳየውን ቪዲዮ ይዤላችሁ መጥቻለሁ። ባለፈው ሳምንት እንዴት አድርገን ቢዝነሳችን እንደምንመርጥ አይተናል። ዛሬ ደግሞ እንዴት አድርገን ማርኬት እንዳለው ሪሰርች እንደምናደርግ እናያለን። አንዳንድ ጊዜ ቆንጆ ቢዝነስ አይዲያ እንኳን ይዘን ብንመጣ ማርኬት ከሌለው ምንም አይጠቅመንም፣ ብንሰራው ምንም አይጠቅመንም ማለት ነው። ስለዚህ ዛሬ ማሳያችሁ ቪዲዮ ላይ እንዴት አድርገን ማርኬት እንዳለው ሪሰርችን የምናደርግበት ነው። አብረን ሪሰርች እናደርግ። ስቴፕ 1 ላይ መጀመሪያ ሪሰርች ለማድረግ ምንድነው የምናደርገው? ፈላጊዎቻችን ቢዝነሱን ፈላጊዎቹ ወይንም ፊውቸር ከስተመሮቻችን የት ላይ ነው የምናገኛቸው? ለምሳሌ ፌስቡክ ላይ ናቸው፣ ኢንስታግራም ላይ ናቸው፣ ኦንላይን ናቸው ወይስ በየሱቁ እየሄደን ነው የምናገኛቸው? ስቴፕ 2 ደግሞ ምን አይነት ችግሮች አሉና ምን አይነት ጋፕ አለ አሁን ያለው ከረንትሊ ያለው ማርኬት ላይ ሰዎች ያሉበት ሁኔታ እንዴት ነው? ምን አይነት ችግር አለ? ምን አይነት ጋፕ አለና እና ሁሉም ቢዝነስ ይሄ ችግር ያለበትን ይሄ ፕሮብሌም ያለበትን ኤሪያ ላይ ጋፑን ማጥበብ ነው ስራው ማለት ነው። ሪሰርች ማለት ኦንላይን ብቻ አይደለም እና ሰዎችን መጠየቅ ራሱ በጣም ትልቅ የሪሰርች ነው። እነዚህ ሰዎች እንደዚህ አይነት ዕቃ ይዤ በመጣም ይገዣለሁ ወይ? እንደዚህ አይነት ነገር ባደርግ ሰዎች ይፈልጉታል ወይ? ማን ነው የሚገዛኝ? እንዴት አይነት ሰዎች ናቸው ይሄንን ፍላጎት ያላቸው? ምን ያህል ሰው ይፈልገዋል? አካባቢያችን ላይ አለ ወይ ይሄ ቢዝነስ? እንዴት ነው የሚሰሩት እነሱስ? እኛስ ምን አድርገን ማስተካከል እንችላለን እያለን ከሰዎች ጋር ማውራት እና ማዳመጥ፣ እነሱ የሚሉን ደግሞ ማዳመጥ። ኮምፒቲሽን ካለው ስራው አትፍሩት። ያ ማለት ፈላጊ ያለ ማለት ነው። በጣም ብዙ ፈላጊዎች አሉትና እነዚህን ስራ የሚሰሩትን ሰዎች ቢዝነሶችን ማየት፣ እነሱ እንዴት አድርገው ነው ስራው የሚሰሩት፣ ሰዎች ከሚፈልጉት ላይ ምን አድርገን ማስተካከል መጨመር የምንችላቸውን ብለን እናስብና እነዚህ ስራዎች መጀመር እንችላለን ማለት ነው። እነሱን ኮፒ ማድረግ አይጠበቅባቸውም፣ ግን ተመሳሳይ መፍትሄ መፈለግ እንችላለን ማለት ነው። እና ተመሳሳይና አዲስ ነገር ይዛችሁ መቅረብ ትችላላችሁ ማርኬቱ ላይ ማለት ነው። የዛሬ ደግሞ ቻሌንጃችን ይሄንን እስኪ ደግሞ ሞክሩት። ይሄ ደግሞ ዴይ 2 ቻሌንጃችን ነው፣ ሚኒ ቻሌንጃችን ነው። 5 ሰዎች ስለ ቢዝነሳቸው አናግሩ። ለምሳሌ ይሄንን ቢያገኙ ይሄንን መፍትሄ ቢያገኙ ይጠቀሙበታል ወይስ እንዴት አድርገው ይፈልጉታል አይፈልጉትም የሚለውን እንጠይቅ። እና ሁለተኛው ደግሞ ስለዛ ቢዝነስ 3 ነገሮችን ሰዎች የሚፈልጓቸው ነገሮችን ጻፉ። ሰዎች የማይፈልጓቸው ነገሮች ጻፉ። አቮይድ የምናደርጋቸው ነገሮች ይሆናሉ ማለት ነው ቢዝነሳችን ላይ። ከዛ ደግሞ አንድ ነገር ካሉት ኮምፒቲሽን ላይ አሁን ከረንት ላይ ካለው ኮምፒቲሽን ላይ ምንድነው እናንተ ልቃችሁ መታየት የምትችሉት የተለየ ነገር ምን ማድረግ ትችላላችሁ የሚሉትን ጻፉ። እና ከዚህ ወዲያ አስተውሉ። ቢዝነስን እየገመታችሁ አይደለም፣ ካሁን ወዲያ እያሰባችሁ ነው የምትሰሩት፣ እያጠናችሁት ነው። ካሁን ወዲያ መፍትሄ እየፈለጋችሁ ነውና እንደ ቢዝነስ ፐርሰን እያሰብን ችግሮች መፍትሄ ነው የምንሰጠውና ከዚህ ወዲያ ሶሉሽን ነው የምንሰጠው ለፕሮብሌሞች ማለት ነው። ሼር አድርጎ ሰብስክራይብ አድርገ አብረን እናድጋለን፣ አብረን እንሰራለን።